በእኛ ቤተሰብ ላይ የደረሰው ነገር በማንም ቤተሰብ ላይ እንዲደርስ አልፈልግም። ይሄ ለሰመረ ባሪያውና መሰሎቹ ነው። ዘንገት ስታወዛውዝ የሰው አፍንጫ አትቀም። እኔ ይቅርታ አድርግልኝ፣ በጣም የሰው አፍንጫ ትነካለህ። ደደብነት አይሰበክም። ደደብ መሆን፣ አለመስማት፣ ድንጋይ መሆን፣ ጭራሹንም ለሰው ስሜት ሴንሲቲቭ አለመሆን፣ ምንም ነገር አለማክበር፣ የሚነግሩትን አለመስማት ኖርማሊ መደንቆር በሽታ ነው፣ የማይድን በሽታ ነው። ሰላም ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ? እኔ ደህና ነኝ፣ ክብሩ ይስፋ ብያለሁ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ቪዲዮዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ ሆናችሁ ደግሞ ሰብስክራይብ የምትሉን በተን በመንካት ቻናሉን ፋሚሊ መሆን እንዳይረሳ፣ እንዲሁም በተጨማሪ ቪዲዮ ላይክ አድርጉ። ቪዲዮ ላይክ ማድረግ እንዳይረሳ፣ ምክንያቱም ለብዙዎች ተደራሽ እንደሆነ ይረዳኛልና፣ ስለዚህ ላይክ አድርጉ። እንዲሁም ደግሞ ሐሳብ አስተያየታችሁን ደግሞ እናንተ ኮሜንት ሴክሽን ላይ ገብታችሁ እንግዲህ በነፃነት እንድትገልጹልኝም እዚህ ጋር በትህትና ጠይቃችኋለሁ። ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። እነ ጆን ዳንኤልን ከእስር መፈታት ወይም ደግሞ ከእስር እንዲፈቱ ውሳኔ መተላለፉን ተከትሎ ብዙዎቹ ስንት ዓመት ተፈርዶባቸው ነው የሚል ጥያቄን ስታቀርቡልኝ ነበር። ታዲያ ይህንን መረጃ ዝርዝሩን ልንገራችሁ። ፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀሎች ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱትን እነ ጆን ዳንኤልን ማለት ነው በእስራት እንዲቀጡ ወስኖ የታሰሩት ግን በቂ ስለሆነ ከእስር እንዲፈቱ ነው ትዕዛዝ የሰጠው። ታዲያ ተከሳሾች በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ ታዲያ ዛሬው ዕለት የአቃቢ ግን የቅጣት ማክበጃ እንዲሁም ደግሞ የተከሳሾችን የቅጣት ማቅለያ መርምሮ ነው ውሳኔ ያሳልፈው። በዚህም ታዲያ ተከሳሾች የተከሰሱበት የህግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ በአንድ አመት ከ4 ወር ማለትም እንደሚታወቀው እሱ 2016 ነሐሴ 16 በቁጥጥር ስር መዋላቸው ይታወቃል። አንድ አመት ከ4 ወር አካባቢ አሁን ላይ ታስሯል ማለት ነው። ይህ የጆን ዳንኤል ውሳኔ ነው። ሁለተኛና ሶስተኛ እና እንዲሁም ደግሞ ስድስተኛ ተከሳሾች ደግሞ በ8 ወር እንዲሁም ደግሞ አራተኛ ተከሳሽ በ10 ወር እስራት እንዲቀጡ ወስኗል። አራተኛ ተከሳሽ ታዲያ ኤልያስ ድሪባ በቀድሞ ስሙ ዳዊት ድሪባ እንደሆነ ልብ ይላሉ። በመሆኑም ታዲያ ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔን አሳልፏል። በዚህም ታዲያ ከጆን ዳንኤል ውጪ ያሉት ሌሎች የወረቀት ስራዎችን እየጨረሱ ይገኛሉ። ዛሬ የሚፈታሉ ተብሎ ይጠበቃል። ጆን ዳንኤልም ከ15 ቀን በኋላ ይፈታል። በዚህ መሃል ላይም የሚፈታበት እድል ካለ መረጃዎችን ወደ እናንተ አደርሳለሁ። ለማንኛውም የጆን ዳንኤል ቤተሰቦች፣ ወዳጆች፣ አድናቂዎችም በድጋሚ እንኳን ደስ ያላችሁ ማለት ፈልጋለሁ። እንግዲህ ቤተሰቦች እንደሰማችሁ ነው ቲክቶከሮቹ ከታሰሩ ኦሬዲ ከአንድ አመት በላይ ቆይቷል። በተለይ ጆን ዳንኤል እንግዲህ ብዙዎች በየጊዜው እንግዲህ መነጋገሪያ አርገውት በተለያየ ሶሻል ሚዲያ ላይ እንግዲህ ስለሱ የተለያዩ ጉዳዮች እንግዲህ ሲጋሩ ነበር። በመጨረሻ አሁን ላይ በነፃ ሊለቀቁ እንደሆነ ወይም ደግሞ እስካሁን እንግዲህ በእስራት ያሳለፈው ከቅጣቱ ጋር የተመጣጣኝ ስለሆነ በቂ ሆኖ ስለተገኘ እንግዲህ በነፃ ሊሰናበቱ እንደሆነ ሁሉም እንግዲህ መረጃዎች ወጥቷል። እንኳን ደስ ያላችሁ ማለት ፈልጋለሁ በዚህ አጋጣሚ። በተጨማሪም እንግዲህ ቤተሰቦች የሰሞኑ መነጋገሪያ የሆኑ በተለይ ሰሞኑ መነጋገሪያ የሆኑ ያው እንግዲህ ቲክቶከሩ አዶናይ እንግዲህ አሁንም መነጋገሪያነቱን ቀጥሏል። በተለይ ከሰመረ ባሪያው ጋር እንዲሁም ከዚህ በፊት በተናገረው ንግግር ሰመረ ባሪያው ለሱ የሰጠው ምላሽ ነበር። ከዛ ጋር ተያይዞ ሰመረ ባሪያውም ራሱ እንግዲህ መተቸት ጀምሯል። እንግዲህ ተቺው ሲተች ያስብላል። እስቲ ሰመረ ባሪያውም የተናገረውን እንዲሁም ደግሞ ለሰመረ ባሪያውም የተሰጠውን ምላሽን አከታትዬ እንግዲህ ጋብዛችኋለሁ። አብራችሁን ቆዩ። ደደብ ሰውም ያልፍለት ዘመን ላይ ነን ያለነው። ደደብ ሁኑ። ድድብ ማለት ነው ስሙ። ማሰብ አቆሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ። ሳይንቲስት መሆን አቆሙና ማለት ነው ድድብ ስትል ገንዘቡ ምጥት አሳቢ ስትሆንስ ጓደኛዬ እንትን ቢያደርገኝስ እንደዛ ቢያጋጥመኝስ ካልኩሌት ታደርጋለህ የራስህን ውድቀት ለማምጣት። እኔ የራሴን ውድቀት ካልኩሌት ማድረግ አቆሚያለሁ። ምክንያቱም ድድብ ያልኩኝ በረከት አሯራጭ ሆኛለሁ። በቃ በረከቴ ብቻ እንዲመጣልኝ ነው የምፈልገው። ሌላ ነገር ግዴታ የለኝም። ድድብ ማውራ ነገርም ለራሱ አላቅም። በቃ እናገራለሁ ካሜራዬን ከፍቼ። አሁን የተናገርኩት ነገር እኮ አንዳንዱን ያልናድድ ይችላል፣ ግን አንዳንዱ ያናድዳል ብዬ ማሰብ አቆሚያለሁ። ድድብ ለገንዘቤ ድድብ፣ ለታዋቂነቴ ድድብ፣ ለሁሉም ነገር ድድብ። እዛው አዋቂነትማ ኖረንበታል። እኔ አውቄ ማለት ነው ያገኘሁት ምንድነው? ዝምታ። አውቄ ምን ያገኘሁት ምንድነው? መታሰር፣ ራሴን መቆጣጠር፣ መፍራት፣ መጨናነቅ። ድድብ በቃ እንዴ። በነገራችን መደደብ ይቻላል። እንደ ግለሰብ አብረን እንደድብ ነው ጥፋት።
እኔ በጣም በተደጋጋሚ በዚህ ሰውዬ ቪዲዮ ላይ ነፍ ነገር ሰሞኑን እንደው እንትን መነጋገር ያሆናል ምናምን ያሉ ደደብነት የሚነግሰው በድንቁርና ላይ ነው። ድንቁርና ኢግኖራንስ ባለበት ደደቦች ንጉስ ይሆናሉ። ባይ ዘ ወይ አሁን አንተ እንደተባለው ይሄ መግነንና መታወቅ ኖርማሊ አዌር የሆነ የነቃ በቃ እንደው ኃላፊነት የሚሰማው ማህበረሰብ ቢሆን 3 ሰው ሊያውቅ አይችልም፣ ኦር 3 ሰው ሊከተል አይችልም። ደደብነትን የሚሰብክ ሰው ራሱ ኖርማሊ አመጽ መስበክ ይሻላል ወይ ደግሞ ትውልድ እንዲጠፋ የሆነ መርዝ መስበክ ይሻላል። በነገራችን ላይ በዚህ የሚቆረቆር አስተዳደር አካል መንግስት ካለ ራሱ ኖርማሊ እርምጃ መወሰድ አለበት እንደዚህ አይነት ነገር ላይ ማለት ከዚህ በላይ እንዴትም ሊቀሰቀስ አይችልም። አንተ የተናገርከው እንደ ትሬንድ አሁን ሊያልፍ ይችላል፣ ያልፋልም። ሶሻል ሚዲያ ሁላችንም እናውቀዋለን። ሁሉም ሰው የሆነ መንገድ ቢሄድ 2 ሳምንት 3 ሳምንት ምናምን ነው ያ አድሬስ የተደረገው ሐሳብ ግን ነገ ጠዋት ለሚኖሩ ልጆች ከነገ በኋላ ላለው ጄኔሬሽን መርዞ ነው አብሮት ነው የሚያድገው። ደደብነት አይሰበክም። ደደብ መሆን፣ አለመስማት፣ ድንጋይ መሆን፣ ጭራሹንም ለሰው ስሜት ሴንሲቲቭ አለመሆን፣ ምንም ነገር አለማክበር፣ የሚነግሩትን አለመስማት፣ ኖርማሊ መደንቆር በሽታ ነው፣ የማይድን በሽታ ነው መደንቆር። ድንቁርናን ሰው ልጅ አይሰብክም። ማወቅ ጥፋት አይደለም። አውቀን አይተነዋል ያልከው አውቀህ አታውቅም። በነገራችን ላይ ምንድን ነው ያወቅኸው? እኔ እንደው እስቲ የሆነ ሪዝነብል የሆነ ሰው ይመልስልኝ። እኔ አይ ዶንት ኬር ማለት ይሄ የተናፈሰ ወር ብራቮ እንትና ከለከለ እዚህ ሀገር ውስጥ በጣም ብዙ ሰው በሚሊዮን ሰዎች የሚቆጠሩ ሰዎች ብራቮ ሲባል አይቻሉኝ። ከዛ በኋላ በሚሊዮን የሚቆጠሩ ሰዎች ደግሞ አይን ላፈር ሲባልም አይቻሉኝ። የትም የሚደርስ ብራቮ ነገር የለውም ሲጀምር ምንም ላላረገ ሰው ሙቀት አየር ከዘርጋ ከሃይማኖት ጋር ያለው ነገር መጠማመር ምናምን I don't care about all that። ይሄ ንግግር ግን በጣም የሚያጸይፍ ንግግር። ትውልድን ደደብ ሁኑ ተብሎ አይመከርም። ከማወቅ ምን አግኝቻ አውቄ ምን አግኝቻለሁ አውቀህ አታውቅም። እንደሰማችሁ ነው ሰመረ ባሪያው የሰጠው ምላሽ ይሄን ይመስላል። አዶኒ በተናገሩ ንግግር ላይ ሰመረ ባሪያው ይሄን ከተናገረ በኋላ እንግዲህ ደግሞ በተጨማሪ ለሰመረ ባሪያው ደግሞ ሰመረ ባሪያው ራሱ የተናገረው ንግግር ትክክል እንዳልሆነ አዶናይ ሊተቸው እንደማይገባ ወይም ደግሞ አዶናይ የተቸበት መንገድ ትክክል እንዳልሆነ ለሰመረ ባሪያው ራሱ እንግዲህ ትችት ቀርቦበታል። እስቲ እሱ ልጋብዛችሁ። ሰመረ ባሪያው ራሽናል ማይንድ ያለው ሰው መልስ ይስጠኝ ሲል በአዶናይ ጉዳይ ላይ ክሪቲክ ያቀርበበትን ቪዲዮ አይቼው ነበርና እንደው ራሽናል ማይንድ አለኝ እቺ ሰውዬ በዛ መልኩ እንዳልሆነ ግን እንደማንኛውም ሰው የልጁን ሐሳብ እንደሚደግፍ አንድ ዜጋ መልስ መስጠት ስላለብኝ ነው። በመጀመሪያ ደረጃ ይሄ ልጅ ወጣት ነው። ወጣትነት ደግሞ ሀገር ተረካቢ አስረካቢ ነው። ብዙ ፍላጎት ይኖራል። በዚህ እድሜ ክልል ሪስክ የመውሰድ ፍላጎት ከፍተኛ ነው እና በእንዲህ አይነት እድሜ ላይ ላለ ወጣት ትንሽ መፈናፈኛ መላዋሻ ነገር የማርያም መንገድ ያስፈልጋል right እና ትንሽ ባይቸኮል ለልጁ ጊዜ ብትሰጠው ብዬ አስባለሁ። በሂደት ግን ሁኔታዎች ሁሉ እያዳበራቸው በራሱ መንገድ ሞዲፋይ ሼፕ አፕ እያደረገ እንደሚሄድ አስባለሁ። ስለዚህ ሰመረ ለሰው ፋታ ሰጥ፣ ጊዜ ሰጥ። አንድ ሁለተኛ ነገር ደግሞ አቀራረብህ ትንሽ ሰዋዊነት ዋይዝ ያለመሆን ችግር አይባለው። your cadence of speech is zero, your presentation is wrong, your tonation is wrong። እንግዲህ ምን ቀረህ? እንደው ሁሉንም ፋውል አድርገዋል። በፋውል ወጣል። ያነጋገር ስርዓቱን አክብር። ፕላስ ሰውን በሰውነቱ ሰውን ተጠይፈህ ሰውን ከመጠየፍ ተጀምርና ነው ከዛ በኋላ የኔ ራሽናል የምትለውን ነገር የምታስቀድመው ማለት እና ባንተ ውስጥ ራሽናሉ የነገሩን ሐሳብ ፍሬ ሐሳቡን ራሱ እንዲያጠፋው የሚያደርገው ያንተ አቀራረብ ነው። ሰውን በመጠየፍ መልኩ አድርገህ ለምን ትናገራለህ? እና ሰዎች ወይ ስላጨበጨቡልህ ስለተከተሉ ትክክለኛ መንገድ ላይ እና ማለት አይደለም። እና የረባ ባለሙያ ቢኖር እኮ በዚህ ጉዳይ ላይ ቀድሞውኑ ቢነግርህ ኖሮ እንዲያለ ስተት ባልፈጸምክ ነበር ነው። ስለዚህ እነኚህ አንግሎችን ብታከብራቸው ካቀራረብ አንፃር ነው። ሌላው ደግሞ ምን ተሰርቶ ነው? ለምሳሌ አሁን ምን ተሰርቶ ሊታወቅ የሆነ ምናምን በመጀመሪያ ደረጃ ስራ ተሰርቷል የሚባለው መቼና እንዴት ነው? አሁን 21ኛው ክፍለ ዘመን ላይ ነው ያለነው። ዜርፎር አውዶች ሁሉ በጣም ተቀይረዋል። እኛ ልጆች ሆነን 6ኛ ክፍል ሆነን ሳይንስ ትምህርት እኔ ማስታውሰው ስራ ተሰራ የሚባለው አንድ ነገር ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀስ ነው። ይሄ ማለት ቁስን ብቻ የሚመለከት ነው። የአሁኑ ዘመን ስራ ግን ቁስን ማንቀሳቀስ ብቻ አይደለም ስራ የሚባለው የመንፈስ ሀብትና የመንፈስ ሪሶርስን የመንፈስ ስልጣንን ማንቀሳቀስን ጭምር ስራ ነው ይባላል ነው። አሁን አዶናይ እየሰራ ያለው ማቴሪያል
ስራ ሳይሆን የስፒሪቹዋል ሪሶርስ ሞቢላይዜሽን እና ማን ከቦታ ቦታ የኢንካም ኢኳሊቲ እንዲያመጣ በሚያደርግ መልኩ እየሰራ እንደሆነ ነው። therefore የዚህ ዘመን ስራ ይኸውልህ የቁስ ሀብትና መንፈሳዊ ሀብትን ሁለቱን ባላንስ አድርጎ መሄድ ነው። ኮንቴንትም ስራም ነው ሊባል የሚችለው ነው። ስትኖር በአሁኑ ዘመን የመንፈስ ሀብትን የመንፈስ ዕውቀትን ከቁስ ዕውቀት ጋር አስተናኝተ ኦፕቲማይዝ አድርገህ ስትሄድ ነው ሰውኛ ባህሪ ያለው የሊቪንግ ስታንዳርድ የሚኖር ሊቪንግ ሲቹዌሽን የሚኖር ራሱ ማለት ነው። እና this has to be taken into account very seriously። ስለዚህ ብዙዎቹ ምን ሰርቶ ነው ትላላችሁ? በአሁኑ ዘመን ስራ ተሰራ የሚባለው ምን አይነት ስራ ሲሰራ ነው? እሱ አሁን የስፒሪቹዋል ዌልዝ ጋፕን እየደፈነ ነው። ስለዚህ ስራ እየሰራ ነው ብዬ አምናለሁ። this is my rational። ሌላ ደግሞ በዘር ተደራጅታችሁ ምናምን ብላልከው እኔ አሁን ምሳሌ እሱ ከወጣበት ህብረተሰብ አይደለም የወጣሁትኝ በጣም ይለያያል። ግን ደግሞ ሰዋዊነቱን ሞራሊቲን ሂዩማኒቲን ያከበረ የዳሰሰ የተዋጀ አይነት ስራ እየሰራ ስለሆነ ነው የደገፍኩት ነው። ስለዚህ ሌሎቻችሁም የዚህኑ ሮል ሞዴል ተከትላችሁ ብትሰሩ ህብረተሰቡ ይቀበላችኋል ነው። ግን አሁን የሚታየ ነገር ስፔስ ተያዘብን ብሎ የመከፋት ነገር ነው የሚታየኝ ነው እና እሱ ደግሞ የሚመከር ነገር አይደለም። ተወዳድረህ ዓለም ህብረተሰብ የምትሰጥህን ተቀብለህ መኖር ነው የዚች ዓለም ህግ ብዬ ማስበው። ይኸው ለፓብሊክ ሞራል መገዛቱ ነገር ልጁም በዚህ ላይ እኛን ልብ ገዝቷል ነው። ለወደፊቱ ግን አንዳንዶች ደግሞ ለወደፊቱ አሁን የሚደግፉት ነገር ጠላቶቹ ተቀናቃኞቹ ይሆናሉ በሚል ግምታቸው ማስቀመጥ ጀምሯል። በምን ራሽናል የሚጨበጥ ፕሪሚስስ ማቅረብ ይቻላል? ለዚህ ሰው ምናልባት ሲሳሳትማ ይሄ ታረም ብሎ በጨዋ ደንብ የሚናገረው ነገር መኖር አለበት። እኔም እስካለሁ ድረስ ያንን አረጋለሁ ብዬ እገምታለሁ። እስካሁን ላለው ነገር ግን እያጨበጨብን እያወደስን ስለሆነ ያንን መቀጠል ነው መቻል ያለብን ብዬ አስባለሁ። ስለ በዘርና በሃይማኖት ይህንን እንደ መከራከሪያ የምታነሱ አላችሁ። ሰመረ ባሪያውም አንዱ ነው። ለእናንተ በእንዲህ አይነት ጉዳይ ይህን እንዲህ ያለ ጉዳይ አንስታችሁ እንደ መከራከሪያና ማሸነፊያ ለምታስቀምጡ ሰዎች ያለኝ ሐሳብ ምንድነው? ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ አርቲክል 2 የዓለም አቀፍ ሰብአዊ መብት ድንጋጌ አንቀጽ 2ን አንብቡት። ምን ይላል መሰላችሁ? እንደ ዘር፣ ጾታ፣ ቀለም፣ ሃይማኖት ወይም ሌላ ማንኛውም አይነት አይደንቲቲ ግምት ውስጥ ሳይገባ አድሎ ሳይደረግ ማንኛውም ሰው ሰርቶ የመኖር ያሻውን የመናገር መብቱ የተጠበቀለት ነው። ከዚህ ከፍም ዝቅም የሚል ነገር የለም ነው። በላብህ፣ በእውቀትህ፣ በጉልበትህ፣ በክህሎትህ ሰርተህ ላብህ የምትሰጠን ተቀብለህ ነው ተወዳድረህ የምትኖርባት ይህች ዓለም ነው የሚለው እና እኔ በመሰረቱ የብሔር ብሔረሰብ መብት አከብራለሁ። ቋንቋ፣ ባህል፣ ማንነት አከብራለሁ። ሰዎችም ያን ኢንጆይ እንዲያደርጉ እደግፋለሁ፣ አበረታታለሁ። ችግሩ ምንድነው? ያንን አቢዩዝ ሲያደርጉት ነው። ሌላን ሰው ለመግፊያነት ሲጠቀሙበት ነው ችግሩ። ያ ደግሞ ድንበር ጥሰሃልና ድንበር ከጣስክ ወዲያ ደግሞ ወደ ፈንጂ ወረዳ ውስጥ ነው የምትገባው። እዛ ከገባህ ወዲያ ደግሞ ዕጣ ፈንታህ ግልጽ ነው። ዲሞክራሲ ዘንግን አወዛውዝ ግን የሰው አፍንጫ አትንካ ማለት እንደሆነ በፍጹም ሊዘነጋ አይገባውም። ዘንግን ስታወዛውዝ አሁን ይሄ ለሰመረ ባሪያውና መሰሎቹ ነው። ዘንግን ስታወዛውዝ የሰው አፍንጫ አትንካ። እኔ ይቅርታ አድርግልኝ፣ በጣም የሰው አፍንጫ ትነካለህ፣ ግን ሳትነካ ዘንግን አወዛውዝ። ይሄው ነው። እውነት ለመናገር እኔ ወንድማችን በተናገረው ሐሳብ ላይ አልስማማም። ሰመረ ባሪያው የተናገረው ልክ ነው። ምክንያቱም ያው መቼስ አዶናይ ጥሩ መልካም ስራዎችን የሰራ ብዙ ሰዎች እንግዲህ ተቀባይነት ያገኘ ትልቅ ቦታ ያለው ሰው ነው በዚህ ሰዓት በተለይ እና ከተሳሳተ እሱንም ቢሆን እንግዲህ ማረም ካለብን ማረም አለብን እንግዲህ ብዬ ነው ማስበው እኔ እንደራሴ እና አዶናይን ሰመረ በተናገረው ንግግር ልክ ነው ብዬ አስባለሁ። እኔ እንደራሴ ነው፣ ይሄ የራሴ አመለካከት ነው። እናንተ ምን ይመስላችኋል? እስቲ ሐሳባችሁን ስጡበት፣ በዚህ የተወያዩበት። በተጨማሪም እንግዲህ ስለ አዶናይ የተሰጠ ሌላኛውም ደግሞ አንድ ሐሳብ አለ። እስቲ ጋብዛችሁና ሐሳባችንን እንሰጥበታለን። የአዶናይ ደግሞ ይሄ መቅለብለብ እኔ ሲከሰከስ ነው የማየው። ሟርት አይደለም የምናገረው፣ ጥላቻም አይደለም የምናገረው። አይ ኬር። ስለዚህ ልጅ አንዳንድ ነገሮችን ማለት እፈልጋለሁ። አክቹአሊ ልጁ በጣም ነው የሚመቸኝ። አሁን ላይ በተለይ በጣም ብዙ ነገር እያወሩ ነው ስለ አዶናይ። አሁን በዚህ ሰዓት ኢትዮጵያ ውስጥ እንደ አዶናይ ከፍ ብሎ እየታየ ያለ ሰው ያለ አይመስለኝም በዚህ ሰዓት። ይሄ ከፍታ ያስፈራል አንዳንዴ። ከአሁን በፊት እንደዚህ አይነት ነገሮችን በአንዳንድ ልጆች ተመልክተን ነበር፣ ልክ እንደ ጆን ዳንኤል ምናምን እና
ጀስ በቃ ስለመጣልን ብቻ የምናወራቸው ነገሮች ድንገት ሊጥሉን ይችላሉ። ድንገት ማለት ነው። አንዳንዴ ከፍታ ብቻ አይደለም ወደ ታች መውረድም አለ። ለአዶናይ አንድ መናገር የምፈልገው ነገር እያንዳንዱን የምታደርጋቸውን ነገሮች በብልሃት በጣም በብልሃትና በማስተዋል በጥንቃቄ ጓደኞች ወይ ደግሞ አሁን ያለው ዝና ወደ ላይ የሚገፋ ከሆነ ምናልባት ልትወድቅ ትችላለህ፣ ፌል ልታረግ ትችላለህ። ለምሳሌ አንዳንድ የማይነኩትን ነገሮች አትንካቸው። በቃ ሰው ሊያቀሳስር ይችላልና ለምሳሌ እንደዚህኛው ቪዲዮ ደደብ ሰው የሚያልፍለት ዘመን ላይ ነን ያለነው። ደደብ ሁኑ። ስሙ ሳይንቲስት መሆን አቁሙና ማለት ነው። ድድብ ስትል ገንዘቡ ምጥጥ፣ ድድብ ስትል በረከት ተቀብል። አሁን ለምሳሌ ይሄን ቪዲዮ እንደዚህ ማለት አልነበረብህም። ቀለል ባለ አማርኛ ስነግር እንደዚህ ማለት አልነበረብህም። ምክንያቱም ትምህርት ሚኒስቴር አሁን ላይ ምን ያክል ለትምህርት ቦታ እንደሰጠና በብዙ መቶ ሺዎች ወር ደግሞ ሚሊዮን ሰዎች 12ኛ ክፍል ውጤት እምቢ ብሏቸው እንደወደቁ ግቢ መግባት አሁን ላይ በጣም ምን ያክል ከባድ እንደሆነ አይተዋል። ምክንያቱም አሁን መንግስት በዚህ ሰዓት ለትምህርት በጣም ሲሪየስ የሆነ ቦታ ሰጥቷል። በጣም ሲሪየስ ሰው መንግስት ትኩረት ባደረገበት ነገር ላይ ትምህርት ላይ ትኩረት ባደረገበት ነገር ላይ እጅህን የምትከት ከሆነ ፌል ታደርጋለህ። ለዛ ነው ነገሮችን በብልሃት በማስተዋል አድርጋቸው። ምናልባት የሆነ ሰዓት ሊጥልህ ይችላል። አንዳንዴ ነገሮችን በስሜት አታወራ። በተለይ ኢትዮጵያ ውስጥ ተቋሞችን አትንካ። የሃይማኖት ይሁን የፖለቲካ whatever ምንም ይሁን አትንካቸው። ፐርሰናል ጉዳይ ላይ በራስህ ላይ በጓደኞችህ ላይ ወይም ደግሞ በሚከተሉ ሰዎች ላይ የምትፈልገውን ነገሮች መናገር ትችላለህ፣ ሞቲቬት ማድረግ ትችላለህ ምናምን። ግን አንዳንዴ ሰዎች እየሰሙን ነው ብለን የምናወጣቸው ቃላቶች ድንገት እንድንወድቅ ምክንያት ይሆናሉ። ለዚህ ምስክር ጆን ዳንኤል ነው። ለምሳሌ ጆን ዳንኤል በጣም የኢትዮጵያ ሕዝብ የሚወደው በጣም ብዙ ሰዎች የሚወዱት ሰው ነበር እና በአንድ አጋጣሚ የተፈጠረው ታሪክ ተፈጠረ። ልጁ አሁን ላይ እስር ቤት ነው። ሰው አንድ አጋጣሚ ከመጣ መንግስት አሁን ለምሳሌ በዚህኛው ቪዲዮ ህዝቡ ወይም ደግሞ ወጣቱ እንዳይማር እንቅፋት እየሆነብኝ ነው ብሎ ቢያስርህ ወይ አትማሩ እያለ ነው ብሎ ቢያስርህ በቃ አለቀ። ጫወታው እዛ ጋር አዶናይ አሁን ላይ እንግዲህ እንደ ወርቅ እያንጸባረቀበት ያለበት ስራ ነው። ይህ ጊዜ ላይ ራሱን በተቻለ አቅሙ ከፖለቲካም ከብሔር ወይም ደግሞ በቃ ካላስፈላጊ ነገሮች በንግግርም ቢሆን ቁጥብ መሆን መቻል ያለበት ጊዜ ይመስለኛል። ምክንያቱም አንድ የተሳሳተ ንግግር እንግዲህ ብዙ ዋጋ እንደምታስከፍል በነ ጆን ዳንኤል ልንማር ይገባናል። እንግዲህ ጆን ዳንኤል ሰሞኑን እንግዲህ ብቻ ሲሆን ብዙ ጊዜያቶች መነጋገሪያ ሆኖ ነበረ። ያው ከስሩ ጋር ተያይዞ ያቺ የተናገራት ንግግር ከአንድ አመት በላይ እንግዲህ በእስር በቅጣት ተሳልፏል። አሁን ላይ መፈታቱን አይደለም ማየት ያለብን እና አዶናይንም እንደዚህ አይነት ጉዳዮች ዋጋ ሊያስከፍሉት የሚችሉ ጉዳዮች እንዳሉ ሊረዳ ይገባል ብዬ እኔ ሀሳብ መስጠት ፈልጋለሁ። እናንተም ሀሳባችሁን ስጡበት። በተጨማሪም እንግዲህ ድርሹ ሁላችንም እናቃት ሁላችንም እንወዳት ድርሽ እንግዲህ አንድ ሀሳብ ይዛ መጣለች። እስቲ ቆይ ለጋብዛችሁና ሀሳባችንን ስጡበታለን። በእኛ ቤተሰብ ላይ የደረሰው ነገር በማንም ቤተሰብ ላይ እንዲደርስ አልፈልግም። ማለት በዘር ማንዘራችሁ አይድረስ። አንዳንዴ እንደዚህ አይነት ቆሻሻ ነገር ማለት ነውና አጎት አለኝ፣ የ3 ልጆች አባት ነው፣ ሚስት አለችው፣ ለፍቶ አዳሪ ነው እንደማንም ኢትዮጵያዊ። እሷም ያንን ኑሮ ለማገዝ ተፍተፍ ትላለች። እሷ ግን ስራ የምትሰራው ምንድነው የቻይኖች ካምፓኒ ውስጥ ነው። የቻይና ካምፓኒ ማለት ካምፓኒያቸው ጋር ሳይሆን መኖሪያ ቤታቸው ላይ ተመላላሽ ሰራተኛ ናት፣ የአጎቴ ሚስት ማለት ነውና ተፍተፍ ትላለች ምናምን። 3 ልጆች አላቸው። ከዛ 4ኛ ልጅ አረገዘች። እንዳጋጣሚ ሆኖ እኔ ሐዋሳ ነበርኩኝ፣ ዛሬ 2 ሳምንት አካባቢ ሐዋሳ ነበርኩኝና ምጧ መጣ ምናምን ተብሎ እሺ ምናምን ወደ ሪፈራል አልፋለች ምናምን ተባለ። በቃ እየተሯሯጥኩኝ ምናምን ሄድኩኝ ሪፈራል ሆስፒታል። ከዛ አጭር ምጥ ነበረ፣ ብቻ ምጣ እግዚአብሔር ይመስገን በሰላም ተገላገለች። ስትወልድ ግን ለመናገር እኔ ሞራል አጣለሁ አንዳንዴ። ስትወልድ ቻይናዊ ልጅ ነው የወለደችው። በቃ ቻይናዊ ልጅ፣ ከለሩ ሌላ፣ አይኑ እንደዚች ያለ ቻይናዊ ልጅ ማለት ነው። እኔ በጣም ደነገጥኩ። አጎቴ ቢኒዳና ነው የሚመስለው፣ እሷ ትንሽ ጣያም ያለች ናት። እንዴት ይሄ ሊፈጠር ይችላል? የመጨረሻ በቃ ሁላችንም ግራ ተጋባን፣ ደነገጠን፣ የመጨረሻ ደነገጠንና አረ ምን አይነት ነገር ነው? በቃ ምን አይነት ጉድ ነው ምናምን እያልኩኝ በቃ በጣም ተገርሜ ኔክስት ዴይ ላይ ግን
ኔክስት ዴይ ላይ ወለደች ምናምን ነገር። ከዛ ከሆስፒታል ልትወጣ ነው ነይ ፒክ አርጊያት ምናምን ስባል እሺ ብዬ ይዣት ወደ ቤት እየተመለስን ያለ ጠየቅኳት። ውድዬ ግን ምንድነው ግን ጩጬው እኮ ምንም አጎቴን አይመስል ወይ አንቺን አይመስል ምናምን ስላት አዎ ምናምን ነገር አለች። ሃፒ ሆና ማለት ነው። ምንድነው ምናምን ስል ቻይናዊ ነው የሚመስለው ልጁ ስላት አዎ አለችኝ። አባቴ እንዴት ሊመስል ቻለ ምናምን ነገር አልኳት። ቻይኖቹ ቤት ተመላላሽ ስትሰራ በትልቁ የፋሚሊ ፎቶ አለና እዛ ፋሚሊ ላይ ህፃናቶች ምናምን የተቀመጡ ህፃናት ምናምን አሉ አለች። ቻይና ሀገር የሚኖሩ የቤተሰቦቻቸውን ፎቶ ሰቅለው ነው እንግዲህና እርጉዝ በነበርኩ ሰዓት ሆዴን ይዤ በርከክ ብዬ በፎቶ ላይ አለች። እሺ ጌታ ሆይ እኚህን የመሳሰሉ ልጆች ስጠኝ አባቴ እያልኩኝ ለጌታዬ ጸሎት አደርስ ነበር አለች። እሺ ስላት ይሄው የጸሎቴ ምላሽ ቻይናዊ ልጅ ወለድኩኝ ምናምን አላለች። አሜን ነው ወይ? የመጨረሻ በቃ ገረመኝ። እኔ ከምንም በላይ የደነቀኝ ግን የአጎቴ መልስ ነው። ከዛ ሌላ አጎቶቼ ምናምን እንዴት እንደዚህ ይሆናል ምናምን ብለው ሲጠይቁት ድንገት አለ እግዚአብሔር ይሄ ቻይናዊ ልጅ እቤቴ እንዲኖር ፈልጎ ሊሆን ይችላል። እግዚአብሔር የኔ ውድ አጎት ቻይናዊው ልጅ ቤቴ ድንገት እንዲኖር አስቦ ፈልጎ ሊሆን ይችላልና ምንም ማድረግ አልችልም፣ ልጁን አሳድጋለሁ ብሏል። እኔ እንደዚህ አይነት ነገር በጣም መቃወም ሰው ነኝና እርሶ ቢሆኑ ምን ያደርጋሉ አይነት መረጃ ነው ያደረስኳችሁና ኮሜንት ላይ ሀሳባችሁ ይጠበቃል። ሌትስ ጎ ጋይ። ድርሹ በተናገረችው ሀሳብ ላይ ብዙዎች እየተቀባበሉበት እንግዲህ ሀሳባቸውን እየሰጡበት ይገኛሉ። እኔ በበኩሌ ምንም ጥያቄ የለውም። እንደዚህ አይነት ነገር እውነት ነው ብሎ መቀበልም ይከብዳል። ምክንያቱም እርጉዝ ሴት ያየችውን ነገር እንግዲህ ጥቁር ሰው ካየ ጥቁር ልትወልድ ነው ወይ ደግሞ ቻይና ካየ ቻይና ልትወልድ ነው። ይሄን እኔ አልቀበሉም። የሞኝ ሀሳብ ይመስለኛል። እናንተም ሀሳባችሁን ስጡበት። እንግዲህ ወደ እናንተ አሳልፈው ነው። እኔ ግን አልቀበልም። በዚህ ሀሳቤ ላይ እንደጸነኝ ነው። አልቀበልም። ምንም ጥያቄ የለውም። ሰላም ቲክቶክ እንዴት ናችሁ? የ2025 የቲክቶክ አዋርድ አለባበሴ በጣም ብዙ አነጋግሮ ነበር። ጥርት ያለ ነገር መናገር ፈልጋለሁ። በዚህ አጋጣሚ ወደ ሌላ ነገር ተወስዷል። እኔን የምታውቁኝ ሰዎች ዳንሰኛ ነኝ። ከ11 ዓመት ጀምሮ ዳንሰኛ ነበርኩ። ማይክል ጃክሰንን እያየሁ አደግኩት። ክሪስ ብራውን በቃ ብዙ ዳንሰኞችን እያየሁ አደግኩ። ከ2 ዓመት በፊት ቲክቶክ ላይ ፒን አረጋዋለሁ። አሁን የፕሮፋይል ላይ ስገቡ ቀጥታ የመጀመሪያ ቪዲዮ ፒን አረግላችኋለሁ። የማይክል ጃክሰንን ልብስ ፖስት አድርጌ ነበር። በቃ ከዚህ በኋላ ለራሴ አዋርድ ስቀርብ እንደ ማይክል ጃክሰን ነው መልበስ የምፈልገው የሚል ነበረ። እንደሱ ነበር ለመልበስ ሀሳቤ። ግን እኔ ያሰብኩትና ሰው የተቀበለው በጣም ግራ ተጋብቷል። ከፖስት ካረኩ በኋላ ልክ ኮመንት ሳይ ነው በቃ አምሮዬ ወደ ሌላ ነገር ሄደው እንደዚህም ነገር አለ እንዴ ላይክ ማሰብ ጀመርኩ። እኔ ግራ ገብቶኝ ነበረ። ኦኬ እስቲ ምናምን ከዛ ደግሞ ቦርሳው መጣ። ደግሞ አልዋሻችሁም ቦርሳ ሀሳብ አልነበረም፣ ከዘራ ነበር ያሰብነው። ይሄ ዘመናዊ ከዘራ አለች እና ኬት አባታችን አምጠው ምንም ልናመጣው አልቻለም። ከዛ ቦርሳው ደግሞ ክለች ባግ ይባላል። የወንድ ቦርሳ ነው አክቹሊ። ትንሽ ብልጭልጭ እያለ ነበር። ሰው ሀበሻ ልብስ ነው ያሰፋውበት። ይሄ ከሀገራችን ጋር ሄድ ያው ሳስበው ሁሉም ነገር ትንሽ እንትን ይከብዳል። ግን የሀበሻ ልብስ ለምን አናሰፋበትም ብለን ነው ምንም የሀገር ነገር አይመጣውም ብለን የሀበሻ ልብስ ያሰፋንበት እሱን ነው። ክለች ባግ ይባላል። ወንዶች የሚያደርጉ ቦርሳ ነው። ግን እስማማለሁ እዚህ ሀገር አይደረግም። ለአዋርድም ማድረግ አልነበረብኝም፣ ተቀብያለሁ። ግን ያው ከዘራ ባገኝ ደግሞ ሞር የበለጠ ብታዩት ደስ ይለኝ ነበር። በፋሽን መንገድ ብቻ ነው እኔ ያሰብኩት። ያ ከዛ በተረፈ ደግሞ ገብረ ሰዶም ላላችሁ ሰዎች 100% እቃወማለሁ። ገብረ ኢየሱስ ጋርም አውርቼ ነበረ። ያው ገብረ ኢየሱስን ማታውቁት ከሆነ በጣም የሚቃወም ሰው ነው። ገብረ ሰዶም የሚያወግዝ የሚቃወም ሰው ነው። ከዚህ በፊትም ቪዲዮቹን እከታተላለሁ፣ አከብረዋለሁ፣ እወደዋለሁ። በጣም ጥሩ ሰው ነው። ከዚህ በፊት እኔ ስለማውቀው ነው ይሄን እምላችሁ። አሁን በድጋሚ ኦርቶዶክስ ነኝ። ማንም ሰው ኮመንት ስላደረገ ማንም ሰው በሌላ ነገር ስላየኝ ኦርቶዶክስነቴ ማንም ሰው ሊወስደው አይችልም። ግን ስሜን ደግሞ ማጥራት ፈልጋለሁ። ቢካዝ በጣም የሚወዱኝ ሰዎች አሉ፣ የሚከታተሉኝ ሰዎች አሉና ያ እኔ ምንም ተልእኮ የለኝም። ጋሚ ግብረ ሰዶምን እቃወማለሁ እስከመጨረሻው። እኔን የሚያቀኝ ሰው ያቀኛል። ቢካዝ አይቻለሁ ኮመንታችሁን፣ ሜሴጅ ላይ መጣችሁን ያውቃለሁ ጃኒ በእንደዛ ነገር እንዳላሰብኩ አውቃለሁ ብላችሁ የመከራችሁኝ ሰዎች አሉ፣ የሳደቡም ሰዎች አሉ። ግን ደግሞ የመከራችሁኝን በጣም ማከብራችሁ። ያ በድጋሚ አጥፍቻለሁ፣ አልዋሽም። ቦርሳ ኢትዮጵያ ውስጥ ሌላ ታሪክ
እኔ እኮ ፖስት ከተደረገ በኋላ ነው ያሰብኩት። እና ለማንኛውም ያ እወዳችኋለሁ፣ አከብራችኋለሁ። የቲክቶክ አዋርድ ብዙዎችን እንግዲህ ወደ መነጋገሪያ ርዕስነት አምጥቷቸዋል። ከነሱ መካከል እንግዲህ ዩቲዩበሩ ጃኒ ብዙዎቻችን እንግዲህ ትራቨል በሚያደርጋቸው ቪዲዮቹ ብዙዎች ይወዱታል። የብዙዎችን ተቀባይነት ያለው ቲክቶከር ነው፣ እንዲሁም ዩቲዩበርም ጭምር ነው እና ከባድ ትችት እንደቀረበበት ሁላችንም እናውቃለን። ያው የለበስከው ልብስ ለሀገራችን ባህል ጋር የሚታረስ ነው፣ የሚስማማ አይደለም። የኛ ሀገር ባህል አይደለም፣ የውጭዎች ነው። እንዲሁም ደግሞ የውጭዎችም ሆኖ ሌላ መልእክት ያለው ነውና በዚህ ልብስ ላይ ትችት ቀርቦበት እሱም ምላሽ ሰጥቷል፣ ይቅርታም ጠይቋል። በዚህ እንግዲህ ያሰባችሁት በተለይ ይቅርታ ብሎ ጠይቋል። ያው እንግዲህ ይቅርታ መጠየቅ ትልቅነት ነው ብዬ ስለማስብ እኔ እንደራሴ ለሰጠውም ይቅርታ እኔ በበኩሌ ተቀብዬዋለሁ። እኔ እንደራሴ ሁላችንም ስለሚመለከተን ነው ይሄ ጉዳይና ምን ይመስላችኋል? እናንተ ማሰባችሁ ስጡበት። በተጨማሪም እንግዲህ ሌላኛዋ በልብስ ጉዳይ እንግዲህ ብዙዎችን ያጨቃጨቀች እሷም የሰጠችው ምላሽም ደግሞ በጣም ከባድ ነበር። ኢቫ ሁላችንም እናውቃታለን። ከዚህ ጋር ተያይዞ ለኢቫም እንግዲህ ተጨማሪ ቪዲዮ ተሰርቶላት እንግዲህ በተለያዩ ሶሻል ሚዲያ እየተጋራ ይገኛል። እስቲ ልጋብዛችሁ። አሁን ለምሳሌ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቃዋሚና ብዙ ተቺ ነበረው እና ብዙ ትችት ተቺና ብዙ ነቀፌታ ነበረው። ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቺና ተቃዋሚ ስለነበረው ኢየሱስ ክርስቶስ ልክ አልነበረም ማለት አይደለም። አንደርስታንድ አገኘ። ህገ ሶሻል ሚዲያ ያስፈልገናል ብላችሁ አታስቡም? አሁን ላይ እኮ ኢትዮጵያ ውስጥ ይሄማ መቼም አይደረግም አይሆንም ብላችሁ የምታስቡት እያንዳንዱ ነገር በየቀኑ እየተደረጉ መደረግ ብቻ አይደለም ሌሎች ሰዎችም እንዲያደርጉት ኢንፍሉዌንስ እየተደረገ እየተሰበከ ነው የሚገኘው። እቺ ሴት አንደኛ ነገር ሃይማኖት የለኝም ብላለች። ስለዚህ ሃይማኖት ከሌላት ኢየሱስ ክርስቶስን ምሳሌ ማድረጉላ አይጠበቅባትም ነበረ። ሰው እንዴት ስህተቱን ከመቀበል ይልቅ ጭራሽ ስህተቱን ልክ ለማስባል ከክርስቶስ ጋር ይፎካከራል? ራቁት መሄዷን ከክርስቶስ ጋር አገናኝታው ክርስቶስ ምድር ላይ ተቀባይነት ስላጣ እኔም ተቀባይነት ስላጣው ያ ማለት ሁለታችንም ስህተት ነን ማለት አይደለም ብላ ራሷን ከጌታ ጋር ታፎካክራለች። ኢትስ ኦኬ እኮ ኢትስ ኦኬ ባይባልም ልክ ባይሆንም የመሰላትን ነገር እያደረገች ትገኛለች። መብቷ ሊሆን ይችላል። ነገር ግን ይህንን ነገር እንደ ትክክለኛ ነገር ያውም ደግሞ ከጌታ ጋር እያነጻጸረችው ሌሎች ሰዎች አክሴፕት እንዲያደርጉት ማድረግ በጣም ነውር፣ ከነውርም ያለፈ ነገር ነው። ህገ መንግስቱ ላይ የሶሻል ሚዲያ ህግ ተካቶ በዚህ ሶሻል ሚዲያ ላይ የሚደረጉት እያንዳንዱ በደል፣ እያንዳንዱ የህግ ጥሰት ሊጠየቁ ይገባል። ከባህል አንጻር ሊሆን ይችላል፣ ከኢትዮጵያዊነት አንጻር ሊሆን ይችላል፣ ከሰብአዊነት ሊሆን ይችላል። ብቻ ሁሉም ነገር መዳኘት አለበት። ቤተሰቦች የኢቫንም እንግዲህ ንግግር እንደሰማችሁት ነው። ከዛ ጋር ተያይዞ ለኢቫ የምትሰጣት ምላሽ ልክ ነው ብዬ አስባለሁ። ክርስቶስ በምድር ላይ ያለ ብዙዎች ከሱ ጋር ተቃራኒ ሀሳብ ነበራቸው፣ ወይም ደግሞ በሱ ላይ ቅሬታ ነበራቸው። ያ ማለት ክርስቶስ ልክ አልነበረም ማለት አይደለም። ክርስቶስ ልክ ነው፣ ነገር ግን እነሱም ግን የመቃረም መብት ነበራቸው። ስለዚህ እኔም አሁን እዚህ ጋር ለብሼ በመጣሁት ሀሳብ ላይ እኔ ልክ ነኝ፣ እናንተም ግን የመቃረም መብት አላችሁ፣ መብታችሁ ነው ብላ እየመለሰችው እዚህ ላይ አልስማማ። ምክንያቱም እኛ እንደ ሀገር የራሳችን ባህል፣ የራሳችን እምነት፣ የራሳችን ወግ፣ የራሳችን አመለካከት ያለን ትልቅ ትውልዶች ነን። ትውልድን የሚያንጽ ነገሮችን እናበረታታለን። ትውልድን የሚጥል ነገሮችን ደግሞ ከመተቸት ከመቃወም ወደኋላ አንልም። ይሄ የኔ ብቻ ሲሆን እንደ ኢትዮጵያዊ የሁላችንም አመለካከት ይመስለኛል። ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። ወዳችኋለሁ።